በኢትዮጵያ የሚገኙ የዩቲዩብ አካውንቶች ክፍያ ተቋርጦባቸዋል። ማርያምን እንደ በጣም ነው የሚያስጠላው። ተመልከቱ፣ በቃ በጣም ነው የሚደብረው ነው። ፍፄ መታ ከንፈሬ ኪሲንግ ኢማጂን በአንድ ኪሲንግ ድምልቅልቅ ያለ ስሜት እኛ ሙሽራ ኩርባቸው በእንግል አናግራቸው እንጂ ሚሰራ ቅብር የሌላችሁ ሰዎች ናችሁ። ሌባ ምናምን ሌላችሁ የምትሳደቡት በመላክ የተጀመረው ሰርግ በሚያስንቅ ሽምግልና የተቀናጠው በሀገር አሜሪካ ደግሞ ሴጋ መቺ ተባልኩ ልሳቅ ወይስ ልዘን ከሰው ፊት ተዋረድኩ በቃ አድንን ልበል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቤስት ነው ቤስት እስከ ስንት ተምራል? አንደኛ ክፍል አንተ እዚህ ለሚዲያው አትመጥንም ማይ ፍሬንድ። እሺ አውርደኝ። አወርዳለሁ ውረድ BEST ብሎ የሚጽፍ ደንቆሮ እንዴት ብደፍረን ነው እዚህ ሚዲያ ላይ የመጣው? በእውነት ሰላም ነገር ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ሰላም ናችሁ? ክብሩ ይስፋ ሰይጣን ይደፋ። ዛሬ እንደተለመደው ያዝናናሉ፣ ባላ ያረጋሉ፣ ቀና ያደርጋሉ ያልኳቸው ቪዲዮዎች ለእናንተ ይዤ መጥቻለሁ። አይ ነው በባለፈው ቪዲዮ የግሪቲንግ ቪዲዮ አልነበረም፣ ጀስት ወደ ሪያክሽን ነበር የገባ ነው። ኢትስ ቢካዝ ማይ ፒሲ በስትክክል እየሰጣ ስላለ ነው ጃምፕ ራይት አድርጌ ወደ ቪዲዮ እየገባ ያለው። ለማንኛውም እንደተለመደው ወቅታዊ ቪዲዮዎች ለእናንተ ይዤ መጥቻለሁ ወደ ቲክቶክ። እዛ ጋር ካሜራ አለና የሆነ ጥያቄ ልጠይቅህ ነበረ። እሺ ፍቅረኛ አለ? አለሽ? ፍቅረኛ አለ? አለሽ? እዛ ፈንጋብዛ ታውቃለህ? አዎ አውቃለሁ። ምን የሚለው የሆነ ዘመን ማሞቅ አይደለም ወድሻለሁ ማለቴ ለሀገራ እንዴት ዘፈነው እሱ ኮሌራ ለሀገራ እንዴት ዘፈነው አሪ ይሄንን እንደው ወላሂ እንደው ለናት ካልተ ሄሎ ማርጎ እንዴት ነው? It's Lily. Tene ቆንጆ እንዴት ነው? አማን ነው? I'm so good. I have a crazy question for you. ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። So, I'm supposed to shoot a music video tomorrow. This is so crazy. I'm so sorry. The location fell through, and I was wondering if we could shoot it at your house. ህይወትሽ ነኝ። ለምን ተብሎ ነው ኋላ ለዚህ ታልሆነ ሰው ለመቼም አይሆን። What is the logic behind holding your phone እንደዚህ? ማይኩ እዚህ ጋር ነው። አንተ እውነቱን ነው። I swear ካሁን በኋላ ስልክ እንዲህ ነው ማዋራ። ሃሎ እንዴት ነው? እንደውም እኔ እዚች ጋር ነው ማረጋት። Margo, I'm pranking you. They're forcing me to ask you. እሺ እኔ ቆንጆ ደህና ደሪ በቃ በዛው ልክ አሁን ስላነጋገርሽ ብቻ አብረን የተኛን ምን መሰለኝ swear so funny ፍቅር አይገባሽም እንዴ? ምናትሽ ገና ትንሽ እኮ ነህ አንተ። እኔ እኮ ታላቅ ነኝ። እውነተኛ ፍቅር እኮ ነው። ያማል እንደ አንተ ልጅ እኮ ነህ፣ ታናሽ እኮ ነህ። ለመሆኑ ስንተኛ ክፍል ነህ? 11ኛ ክፍል እና ደግሞ ከአንቺ ውጪ መኖር አልችልም። ፍቅር አልደረስክም። እሺ ሁሉም ነገር በጊዜ ሲሆን ደስ ይላል። ሻቡሽ በቃ ተረጂኝ። አንተ ትምህርትህን ተማር። ትምህርት ራሱ መማር አልቻልኩም። አቡሽ አይ ስዌር የሶ ፒሲ ስለሆነ ነው እንጂ ሰው ነው። ደህና ነህ? the good guy እግዚአብሔር ይመስገን። እናቴ ግቢ አርፍደናል። ይሻማል የሚያበሳጭ ኮንተንት መስራት ስትችል እኮ በእርግጠኝነት ከ19 እስከ 21 ቢሆናት ነው እድሜው። በጣም የምታምር ልጅ ፊዚካሊም መልኳም ውበቷ ምናምን እና ቤቱ የድሮ ቪላ ቤት ነው። ፍሪ ዞን ኦር ፍሪ ምናምን ነገር ነው ብቻ ስሙ የሬስቶራንት እና እዛ ቤት ገባው። እንደተለመደው ቁጭ አልኩኝ። መክሰስ አዘዝኩ። ምግቡ ከመምጣቱ በፊት ልታጠብ ልክ እንደ ቤትህ መታጠቢያ ክፍል እንዳለው ግን ሰፊ ነው ያኛው። እዛ ገባው እና ፊት ለፊቱ ምናልባት ከዚህ እጄ የሚሰፋ መስታወት አለ።
1 ሜትር ያህል የሚሆንና ከኋላ የሚመጣ ሰው ምናምን ይታወያል እየታጠፍኩ ያለ በቅደስ ያላት ትችላለች በቃ ኦ ማይ ጋድ አይታኛለች አውቃ ነው ቀድማ ከውስጣታ አብርሽ ነህ አይደል አለች ያው ሁሉም ሰው አብርሽ እያለ ስለሆነ ይዛን ሰሞን ቺኮች ደግሞ ታውቃለህ ካራክተሩን ከወደዱ አክተሩን ነው የሚወዱት አክተርና ካራክተሩ ባይለኝ ከዛ አብርሽ ነህ አይደል ምናምን አለች አይ ኮስተር አልኩና አይ ደስ አለኝ ምናምን አልኩ ሰዓት ትስቃለች ምናምን የሚሉት ነገር አለ ከዛ ጨርሼ እንዲህ አድርጌ ዞር ስል ፍፄ መታ ከንፈሬ ኪሲንግ ዋው ኢማጂን ደነዝስ እንዴ በአንድ ኪሲንግ ድምልቅልቅ ያለ ስሜት ማአት የተለያየ ስሜት ማለት ምን አይነት ስሜት በአንድ በኩል የሆነች ምን አይነት ደፋር ባለጌ ነች how come ማለት ምን አይነት ድፍረት ነው ብላ መታ እንትና ነህ ምናምን ብላ ፕራይቬሲ ምናምን ፈቃድ ሰጠይቅ ምናምን የሚል አንደኛው ይሄ ነው ሁለተኛው ደግሞ በጣም አሪፍ ነው ጥፍጥናው በጣም ስፔሻል ጥፍጥናው ነው ሁለተኛው ማላቋለ እንዴት ከሷ እድሜ ትልቅ የሆነ ወንድ ባዶ ክፍል ውስጥ አሁን አንድ ያውን ይሄ መድፈር ነው የሚባለው how dare ማለት እንዴት ድፍረቷ በአንድ በኩል ነፃነቷ ደግሞ እንደገና ደስ አለኝ የታሪኩ መነገር ጥቅሙ ነው ያልገባኝ እንጂ በጣም አሪፍ ታሪክ ነው ቤስት ነው ቤስት እስከ ስንት ተምራል አንደኛ ክፍል አንተ እዚህ ለሚዲያው አትመጥንም ማይ ፍሬንድ እሺ አውርደኝ አወርዳለሁ ውረድ ለሚዲያችን አትመጥንም ቤስት ብሎ BEST ለመጻፍ BEST ብሎ የሚጽፍ ደንቆሮ እንዴት ብደፍረን ነው እዚህ ሚዲያ ላይ የመጣው በእውነት አውርደኝ ይላል እንዴ ባትል ራሱ ባናት ዘግዝቄ ነበር ማባር ትክክለኛ ይሄ የሰለጠነ ደንቆሮ የሰለጠኑ ደንቆሮች እኔ በጣም ይመቹኝ አውርደኝ ያለ ቤስት ብሎ ለመጻፍ አይታች ደነገጠ የነሙጣን የትምህርት ደረጃ ሳይ ደንገጥ ብሎ እንዴት እንደጻፈ BEST ለማለት እኮ ወራዳ ለማንኛውም እንጠጣ ቢስላው ማራኪ አስበለም ቤቢ አርጊው ሼኪ ትላለች ኪም ቢጫ ጋቢ ለብሳ አቺ አርቲስት ማይ ቦስ የተናገረችው ቪዲዮ አይቼዋለሁ ይሄን ቪዲዮ 24 ሰዓት ባሙላ ጊዜ ፕራይቬት አድርገሽ ለማይ ቦስ ይቅርታ ቪዲዮ ማሰሪ ከሆነ በቦስ ልብሽ ከባድ እርምጃ እንዳትጸጸቺ አርቲስት ብሎ ይቦትሻለሽ መታለች ባድ ቢፎር ኤቨር እያለች አሰማችሁ ምንም ብትሉ ተሳደቡ ስትፈልጉ ግን እግር ብሉ የመጀመሪያው እግር የደረሰው ሰውዬ ተገኘ ይላል ቆይ አርቲስት ነው አትሊስት ነው ያልከው እሷ ታማለች ይሄን አበባና ኮፍያ ስትሰጥ ጊዜ ጭራሽ አበባ ያዥዋ ስታረግ ጊዜ አርቲስት እኔ እኮ ከየት ነው ቁንጮች የሚበዙት ከየት ነው እንደዚህ ተባይ ማጥፊያ ጠፋ ወይ እየበዛ ነው እንደዚህ አይነት ነገር ኧረ ተው የሆነ ሮሽ ኪለር ወይ የሆነ ነገር እንግዛና አርገን ጨፍለቅ አርገን ወደ ኋላ እንደ ውሻ የሆነ ካካውን እንደጋለ በኋላ አፈር ለመበለት በተን እንደሚያደርገው እንደዛ አድርገንብህ ከምድረ ገጽና ምንድነው አርቲስት ቦስ ነው የተናገረችው በቃሽ ለማስፈራራት በቅርቡ ቲክቶክ ላይ በጣም ቫይራል የሆነ አንድ ቪዲዮ ነበር የገጠር ሰው ምግብ ቤት ሲገባና የከተማ ሰው ምግብ ቤት ሲገባ ያለው ልዩነት የገጠር ሰው እኔ ሻይ ቤት ነበረን የራሳችን ማለትና አስተናጋጅ ነበርኩኝ የገጠር ሰዎች በጣም አስተናግዳለሁ በቅዳሜ ቀንና በባል ቀን ነው ለገበያ የሚመጡት ገብርኤል ሚካኤል ሲሆን አይታረስማ ስለማይሰሩ ይመጡና ገበያ የሆነ ነገር ሽጠው ገዝተው ይሄዳሉ ማለት ነው በጣም ይገርመኛል እኔ መብታቸውን ሲያስከብሩ አይገባም ዋጋ ሳይጠይቅ እንዲሁ አላቸው እግዚአብሔር ይመስገን በየአይነቱ አለ አዎ አለ ስንት አይነት ነው 5 አይነት ምን አይነት ጎመን ድንች ክክ ምስር ሽሮ
ኦሮ ወዩ ሽሮን ተው ከቤት ስለምጅ ይላል ዋጋው ስንት ነው 40 ብር እቺም ሰው ሲበዛላችሁ ዘረፋ ነው የምትዙ ባለፈው 35 አረ ይበለው ጨመረ እስቲ ሆና ዳት ሞቅ አርጋ አንጣ ይላል ሞቅ ማለት በዛ ማለት ነው አሃ ማሞቅ ሰው መጠኑን በዛ እሺ ታቀርባለ ከዛ ይበላል ይጠጣል ይሄዳል ማለት ነው በማግስቱ ሲመጡ አንተ እንደ አዲስ ይጠይቃል ያው ሰውዬ እዛው ደብል ቼክ ማድረግ አለብና ዋጋው እንደሚለዋወጥ ገብቷቸው ከተማ እኮ አንዳንድ ቤት ማለት ነው ሰሞን የዛሬ ወር የበራህበት እንደዛው መስሎ ዛሬ በልተህ ቁልጭ የምትልበት አጋጣሚ ያለ ጨምሯል እንዴ ተላለ ለምን ይው እንዴ ምንድነው ምናምን ትላለሽ ማለት ነው እንደዛ ይሰራል እንደ አዲስ ይጠይቁሻል በማግስቱ ይመጣል እንዴት ነው በየአይነቱ አለ ተላንቱ እሺ አዎ ዛሬ ግን 4 አይነት ነው ትላለ ማለት ነው አንዱ ሊያልቅ ይችላል ድንገት ምን ሆነ የጎደለው ትንቹ አረወይ የለም አትለኝም ብሮቲን ያለው ወርድ ይቻላል ብሮቲን ዛሬ አይደለም እሺ ዋጋው ስንት ነው ይላል ማለት 40 ነው እሺ ተላካ ኦሮባክ ድንቹ ይያለም ሳይኖር 40 አይስዌር እንደዚህ ባላገሮች መሆን አለብን አንድ ዴት ማረገው ልጅ ነበር አንድ ነገራችን ትዝ ብሎኝ ነው ሻድ ዴት ማረገው ልጅ ነበር እና እያወራን አንድ ቀን ስለምን አውርተን እንደሆነ አላውቅም ግን እንትን አለ እኔ ሚስቴ በቃ I want her to take care of the house እኔ I'll take care of everything ውጭ ያለው በቃ እኔ ሀስል አድርጌ እመጣለሁ በዚህ ተወሰነ ሎንግ ስቶሪ ብቻ እንዴ እሷ ስራ ካላት የራሷ ስራ ምንም I wanted to take care of the house ምናምን አልኩት ከዛ እኮ የራሷን ስራ ምናምን በቃ ጆሮ ጌጥ ምናምን ትግዛበት like ቤት ላይ ፎከስ ታድርግ ቤቱ ላይ ፎከስ ታድርግ ከዚህ ላይ ስለቤቱ ነገር መጨነቅ አልፈልግም የሷ ስራ ቢዚ የሚያረጋት ከሆነ በቃ የሆነ ደህና ማናጀር እንቀጥርላታለን የራሷ ቢዝነስ ካላት ማለት ነው ምናምንና እንትኗን ብሯን ጆሮ ጌጥ ትግዛበት እና I'll provide like ቤት I'll provide መኪና I'll provide trips የፈለገችውን እንትን ምናምን he had money so him saying that wasn't just ዝም ብሎ እያለው አይደለም he can actually provide ከዛ በጣም ተከራከርኩት ይዛቅ ተሰማኝ ምን ማለት ነው እሷ ስንት ነገር ቢልድ አድርጋት ያልችው ጆሮ ጌጥ አንተ ግዛበት ምናምን ለምታጣጥለው ምናምን ብዬ ነው አሁን ነገር አየሁና ማለት ነው እውነት ነበርኩ ጆሮ ጌጤን ብገዛ ይሻለኝ ነበር ለምን የተከራከርኩት አልኩ አው እኔ እኮ ልል ነበር አቁሜው እውነት ነው እኔ አቁሜ ልከራከር ይሄን የመሰለ ዲል አፍርሰሽ መጥተሽ ነው ጆርዲን መንገድ ይዘሻል ወረጅ አስወጣት ወርድና ከታች ጨብሶ ወደ ላይ ይወጣል ሰውየው ሰክሯል ዳገቱ ይወጣ ነው ፍለፊት ገብርኤል ያለ ቅዱስ ገብርኤል እና ጨብሶ ይተንገዳገደ ይላል ስል አየው አጎታች አንተ ቀበላ ወደተ የርክ ነው አለ ጣሎት ላሞላ ይርኩ ነው ሰክሯል ጣሎት ላሞላ እስቲ ደም አንተ ጋራ ጣሎት ያሞላለው ብሎ አብሮት ሄዱ ወክ ይያረጋ ገና አደባባዩን አደባባዩን ተሻግረው ስፓልቱ ይጀምራል የቅዱስ ገብርኤል ሐዋሳ ትልቅ ታቁታላችሁ በምስልም ፒክቸርስ ታቁ ሰውየው ሰክሯል ቀበላ የሚባሉ ጨብሷል ግን አንተ ፈረሰኛው ገብርኤል አንተ ታውቃለህ ለኔ ችግር ፈጥነ አንተ ፈረሰኛው ናሲ አጎቴ ደንግጦ አንተ ቀበላ ጎርግስ ፈረሱ ለገብርኤል ሸጠ እንዴ አረ ሚስቱ ስሜቷ ሳይመጣ ዝግጁ ሳትሆን ሊገናኛት ከቻለ ደፋሪ ነው ማለት ነው ሞስትሊ በእድሜ ሴቷ የምትበልጥ ከሆነች ሃይ ዲቮርስ ሬት አለው ማን ያለው ይክንጎች ምን ላይ ምን ላይ ስራ ውሎ የወጣ ወንድ እንዴት ነው አብሮሽ ኩሽና ገብቶ የሚርመጠመጠውን ቃል እስኪ ኤክስፕሌን አድርግልኝ with pleasure let's go የወሸላ ልጅ
ይሄ ወሸላ ከክብሩ ይልቅ ይህን ቪዲዮ ይቻለው ማለት አጥባ አስጥታ ገርፋ አስተምር ቀጣ መሸኘችው እግዚአብሔርን። አንድ ኮሜንት ግን መጣልኝ ይሄ ቪዲዮ ላይ ድንቁርና ቤቷን ሰርታባለች። ለብር ያደላ አትገረዝም አንተ አትገረዝም አንተ ወንድ እንድታገቢ ነው የምትመኝ? ባልሽ ምን አይነት እንዲሆን ነው የምትፈልጊው? ካንተ የተሻለ አስተሳሰብ ያለው አይ ዲስሪስፔክት ገመቤቴ አረ ይበቃኛል። ለትለዩብኛ ጆስዬ አራዳ ልጅ አረጋጋ። ከየት ነው የገባው? ከየት ነው ጆስዬ? ከየት ነው የገባው እያልኩ ነው እንዴ የገባው። በቃ አንዴ ሰላም ልበል ብዬ ነው። የምትሰራቸው ምግቦች ይገርመኛል። ብቻ በስመ አብ። የት ነው የተማርከው ግን? አዳምጠኝ። ከየት ነው የገባው? ያለበት ንገረኝ እኮ ነው የምልህ። እኔ ጣልቃ ገባው ጆስዬ። ፈቅደልኝ አስገባኝ። ምንድነው ሰላም ብዬ ልጠይቅ ነው እኮ ምግብ ስራ ልጠይቅ ነው። ምንድነው አንተ ደንቆሮ ማህይም የኩበት ሰብሳቢ ልጅ መች እንደሚለፈልፍ ጠፋ። እዚህ መዓት ሚሊዮን ለፍላፊ አይደለም እንዴ ያለው እንዴ? እዚህ ምራቂ ጠብሳል እንዴ? አፈራባክ ብላ እንትን ዱዝ ደንቆሮ ማህይም እንዴ ጆሲ ከላም ነው ሌላው ለንደን ማራዲዬ ልጆቹ ናቸው አልኩ። አሁን ሰልጥናቸዋል። አንተ እያለ እዚህ ሰው ከየት ጂኦግራፊ መምጣት እንደሚያስፈልገው ኢንፎርሜሽን ሌላ በጣም ማለት መንግስት ሁላ እንዲፈልጋል ብዬ አላስብም። ጃኒ ተፈታለች። ፍቅር የሆነ ድሬት አፉ ብሏል። ፍጹም ባዶ ነው። መቼ ነው አረ ብሮ this is too much not ነው የምር መቼ ነው ሙሽራ የወይና አበባ የኛ ሙሽራ ኩርባቸው በእንግል አናግራቸው እንጂ የኔ ሙሽራ ቤላ አንቺ ላይ ከረሜላ ላሸው ሙሽራ ኤክስፕረስ ወይ ጥያቄ በዘንድሮ የስምንተኛ ክፍል ፈተና ላይ የመጣ ጥያቄ እና በአማርኛ ጎበዝ ነኝ አማርኛ ላይ እተማመናለሁ የምትሉ ሰዎች እስቲ ጥያቄ ሞክሩ። ጥያቄው እንዲህ ይላል። ተበዳሪ እባክዎትን 1000 ብር ሊያበድሩኝ ይችላል? አበዳሪውም ይላል መች ልትመልስ? ተበዳሪው ብሎ ተበዳሪው ሊሰጠው የሚችለው መልስ በምርጫ አስቀምጠውታል። ኤ ፈጣሪ ሲሰጠኝ፣ ቢ ሎተሪ ሲደርሰኝ፣ ሲ በወሩ መጨረሻ ደሞዝ ሲከፈለኝ፣ ዲ ውርስ ሳገኝ ይላል። መልሱ የትኛው ይመስላችኋል? እየቀለዱ ነው። ዲጋ መልስ ነው። ተበዳሪው ሃይማኖተኛ ከሆነ ኤ፣ እድለኛ ከሆነ ቢ፣ የመንግስት ሰራተኛ ከሆነ ሲ፣ ያረጁ ቤተሰብ ካለው ዲ። ነፃነት ሲሞን እንጋባ ገደል ያግባሽ ጊፍት ስጪ ነፃነት ምትበይ ማለት ነው። ልንገርሽ መጀመሪያ ማለት ነው እኔ ለማግባት ከፈለሽ ሲያንበሳ ልከኪ ሁለት አንበሳ ነው። እኔ ካንቺ ጉድጓድ መክተት ነው እንዴ ችግር? ጉድጓድ ለማስገባት ነው ጉድጓድ ለመግባት ነው ካንቺ ጋር መጋባው? ምንድነው ነፃነት? ነፂ ሲሆነሽ ነገር ሲለቀቅ አድርጊልኝ። ሲ ያውና ሙድ አሁን አንቺ አሁን ያራዳ ልጅ ከሆንሽ እሲ ነፂ ጋር ነው በእናትህ አንተ ጋር አይደለም። ነፂ ታደርገዋለህ። ጃኒ ስመኝ ገብሩ ምግብ ተልኮልሽ ነው። ይሄው መጣልኝ። ይሄው ማን ይላክልኝ? ናዩ ኤክስኪውዝ ሚ ከልጇ ክርስትና ላይ ይልካልሽ ነው። ኤክስኪውዝ ሚ መርዝ ነው። ልትውጪ ነው ነግረኝ። ለማንም እንዳትናገር ጸጥ ብለህ ስመኝ። ፕሪዝን ብሬክ የሚል ፊልም አይቻለሁ። እንዳለ ሰውነቴን ተነቅሼ ጆን ዳንኤልን ይዤ ከዚህ እናመልጥና አሜሪካ ለንደን ሄደን እንዝናና ነው። እንዴት ቆያችሁ ያደስኩ? ይኸው ምን ባካ አሁን ኮሪደር ልማት ብሎ ቤቱን አፈረሱት። እስር ቤቱን አዎ እንዳለ በቃ እየፈረሰ ነው። ነጭ ቀቡት። እኔ ተጨናነኩኝ፣ ዲፕሬሽን ውስጥ ገባሁ። አባ ስልኬን ተበልቼ ነው። በእናትህ አንዴ አስደውለኝ። እሺ ኖርማል ነው። ደውል። ኖርማል ነው። ሄሎ አባ ስልክ ገዛለሁ ያልከኝ ልጅ ነህ? በቃ የምናውቀው ቦታ ጠብቀኝ። እሺ
ወዴት ነሽ አባ? ስልኬን ስጪኝ። ወዴት ነው ማለት? ስልኬን ስጠኝ እንጂ። ስልኬን ማለት አሁን ያስደወልኩን ስልክ ስጠኝ እንጂ። ለምንድን ነው ያስደወልከኝ? አሁን ማለት አስደውለኝ አላልክም? አስደውለኝ ማለት ስጠኝ እንጂ ስልኬን። ስጠኝ ማለት ስልኬን ስጠኝ አባ። ስልኬን ስጠኝ ማለት ሲጀመር ታናሽ ወንድሜን አስጠና ተብዬ ነበርና እና ምንድነው የሚማሩት? ምንድነው? ቆይ ምን ይላል? አንድ ዶሮ በ10 ሜትር ፐር ሰከንድ ብትሸመጥጥ የምትወልደው እንቁላል በኪሎ ግራም አስቀምጥ። እኔ ምን አውቃለሁ ብሎ ጫቁት አባቱ ማን ነው? እኔ ምን አውቃለሁ? አቡ ይሸምጥ። አይ ይሄ ቀን ደግሞ አለበት። ሌግዴ ነው። ኧረ ይደብራል፣ እግዚአብሔር ይደብራል። ሌግዴ ነው ወይ ያመት ሼም አቦናሎሌ ሲማጣን አፋ ሚመሮችን በሙሉ በየአካውንታቸው በሎኬሽናቸው ይዤ እኔ ኮንሰርት ላይ በየስማቸው አሁን ለምሳሌ በየስማቸው ድራፍት ቀጂ ነው ማረጋቸው እዛው ስማቸው የአንድ ሚመር ስም ንገረኝ። ፓትሮን ማነገ ይህ ምንድን ነው? ዲክተር አይ ሚመር ፓትሮን ነው። ለምሳሌ ሰው ፓትሮል ድራፍት ወራዱ ወራዱ ፓትሮል ድራፍት ቢግ ሲ Walking down bleeding with that stick. Extra bullets in my jumpsuit. I can't wait to let it hit. Be-12 walking down that street, you know. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም? አቤት አንተ በበየአይነት እንደዚህ ይሆንክ ቤትና መኪና ብትገዛማ በቃ ካልተሰዋሽልኝ ተሰዊልኝ በስሜ ካልሰቀልኩሽ ነበር ምትላት። ጋቢኖ በላሽ ተብሎ እንደዚህ ቪዲዮ ደረጃ ለተጋቢ ነው። ደግሞ አሁን ሳይክ ማብላቱ ላይ ነው ያተከርኩ። አብራሃቸው ብላ አንተም ተጎርታል ወንድሜ፣ አንተም መጠገን አለብህ። አንድ አትዘዝ ለክርክሩ እንደው እንዲ ቁንጭት ብለመተ ንዴትህንም ተናደሃል እኮ ፊት ላይ። እግዚአብሔርም ወዲያው ነው ቪዲዮ ነው የሰራው። ወዲያው እምቢ ብለው ታች ወርዶ ነው የሰራው። ወዲያው ያስታውቃል፣ ስሜቱ ትኩስ ነው ታውቃል። ይሄን ከክኩ ነው ደግሞ ብዙ ይበላችሁ ክኩን ብዙ እናትዬ አንቺም ከሱ ጋር እንዴት ምትወጪ ምስሩንም ግን አንተም አብረህ ብላ። ማብላቱ ላይ ነው ያተወከርከው። አንድ ላይ ብሉ። እነቴ ስለምሰጋ እንደዚህ አይነት ጉዳይ ውስጥ አልገባም። ኢትዮጵያ ሕዝብ ዛሬ በጣም በሚያሳዝን የሆነ ዜና ነው የመጣሁት። በጣም አንጀት በሚበላ እንቅልፍ እኔ ብቻ ነኝ ማለት ነው። ቲክቶከሮች ስልካቸውን እንደዚህ አድርገው ሲመጡ አንዳንዴ ስክሮል እንደዚህ ሳረግ ማለት ነው ሰው መጣው የሆነ ጊዜ እንደዚህ ይስጥ አንድ ሰው አገጮ መጣው። አሁን ራሱ እያለኝ ነው ግን እስቲ እነሱ ሊወስደኝ አልቻለም እና ይሄን ቪዲዮ ለሁሉም ሪፖስት ሼር እያደረጋችሁ አድርሱ። ይሄ እዚህ ላይ የምትመለከቷት እህት እንዲሁም እዚህ ላይ የምትመለከቷት እህት ታስታውሷታላችሁ። እቺ ከትግራይ ነው የመጣችው፣ እቺ ከጅማ ነው የመጣችውና እርዳታ ተሰብስቦላቸው ነበር። ህብረ ብሔራዊ እርዳታ እንረዳቸዋለን በሚል ሰበብ ደውለው ስልካቸው አካውንታቸውም ሁሉ ነገር ፕራይቬሲያቸው ስለተፖሰተ ኦሬዲ በእርዳታ ምክንያት በዛ ደውለው አግኝተዋቸው ወደ ውጭ ሀገር ልጆቻችሁንም እናንተንም እንወስዳለን በሚል ሰበብ እንዲሁም ሌላ ደግሞ ከዚህ ሀገር ገንዘብ ተልኮላቸዋል ይሄን ንኩ ያን ንኩ ብራቸውን በዚህ መክል ተጭበርብረው እንግዲህ ያላቸውን ገንዘብ ሁሉ ከእጃቸው ላይ ነጥቀዋቸዋል ማለት ነው። እቺ የጅማ የመደም ታስታውሱ ከሆነ ፍራኦሊቴቻ 300,000 ብር የለገሳት ልጅ ናት። እቺ ደግሞ ብዙ ሰዎች እንግዲህ እየተረባረቡላት ያለች እስካሁን ቪዲዮም እየታየ ያለ ልጅ ናት እና አሁንም ከዚህ በኋላ ለሚረዱት ወገኖች እህቶች ወንድሞች እኔ ፔጅ ላይ መተው ያው ፕራይቬሲያቸውን ለእርዳታቸው ሲባል ስለሚለቀቅ ይሄንን ጥንቃቄ እንዲወስዱልኝ እንዲሁም ደግሞ የተረዱም ሰዎች አሁንም ከዚህ በኋላ እዚህ ሳይክል ላይ ያሉ ሰዎች ተጠንቀቁ። መጀመሪያ ሰዎቹ የሚያደርጉት ደውለው በስልክ የልጆቹን ፎቶ ላኩ ብለው የኢንቪቴሽን በሚመስል መልኩ ማዕተብ ያለው ምናምን አድርገው ነው ልከው ሰዎቹን የሚያታልሏቸውና 4 ሚሊዮን ብር ይፈጃል። እኔ 3 ሚሊዮን ብሩን ችያለሁ። ይሄው 3 ሚሊዮን ብሩን ትራንስፈር አድርጌያለሁ።
ከዛ በኋላ ደግሞ 1 ሚሊዮኑን አንቺ ቻይ በሚል የማጭበርበር ሰበብ ነው እንግዲህ ገንዘባቸውን እየወሰዱ ያሉት። ባካችሁ ወገኖች አይለኛ ብዙ አይነት የማጭበርበር ነገር ያሳዝናል። ሃይጃክ የተደረገ እርዳታ አይስዌር እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው ነው እንዴ? እኛ ዘመርን ነው እንደሚባለው መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ አሜሪካ አይስዌር ቱ ጋር ዛሬ ነው የሰማሁት። ግን በጣም እውነትም ትራውማቲክ ነው። እንደዚህ እኔ ዛሬ ነው የሰማሁት ይሄ መዝሙር። ኢፒ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን። የምን ወርቅ? አይስዌር ይሄንንም አላውቀውም። ብስኩት አደባባይ 2 ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። ሆረር ፕሮባብሊ መንግስት ትምህርት ቤት የአልማዝ ቦርሳ ትልቅ ነው። ሲበረብሩት ባዶ ነው። እከክ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ደሞ አለ። እራምሳለ እረውይ እረንዴት ነሽ እረው ብዛቱ አለው በመከራ እንባይን ሳነባ ለምን ታነቢያለሽ? አገዳ እየበላሽ አገዳም የለኝ ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ በጣም ተደፍቼ ለልጅ ጠመንጃ ስሉ እንደተማርሹ ይሄ አቤት የመዝሙሮች ናቸው። ይታው አለ ደግሞ አለ እኔ ራስ ትራውማ ያይዜ ነው። ጨቡዴ ዳንዴ ሰኞ ተወለደ፣ ማክሰኞ ተጠመቀ፣ ሮብ አገባ፣ ሐሙስ ታመመ፣ ዓርብ ዋሰበት፣ ቅዳሜ ሞተ፣ እሑድ ተቀበረ። የጨቡዴ ዳንዴ መጨረሻው የሆነ እግዚኦ። ይሄን አውቀዋለሁ። በጣም ትራውማቲክ እውነት ነው። መለስ ዜናዊ ለራሱ ምን ብሏል መሰለክ? ሌብነትም ስራ ነው እስካልተያዝክ ድረስ፣ ያው ስትሰርቅ ነው እስካልተያዝክ የሚለው ፖይንቱ። ካገኘክ በኋላ ብትያዙ ሚስቶኬ ብሩን እስከተጠቀምክበት ድረስ። አቤቱ ቀታለ ሄኖክ አሰፋ ነኝ። ይሄን ቪዲዮ አይተነው እንመለስ። ይደርግስ አልሄድም ባይ ካልሆነ እንደ ሴት ማለት ነው ማስቀምጣለሁ። ከዛ ወንድ ነሻ ምናምን ሲለኝ ማለት ነው መጣሁት መምታቱን እናቅ ነበር። አሁን ስሙን ቢፍ እናርግለት ስለተመታ ያ ከዛ መጥቶት ተጣላን። እሱ ወንድነት ያዘው ነው ተያዘኝ። ከዛ የሸሚዙ ቁልፍ ተበጠሰ። ከዛ መምታቴ ሳይሆን ያሳሰበው የሸሚዙ ቁልፍ ነው። ቤት ይቆጣ እንትን አደረገችው ባንዲ ላቲን ወንድ ከፈተል ቢስ ላይ ያለው ወንድ ነው ባንዲ ማለት ከዛ ላይ ፒንክ ነው ወይዘው ሸሚዝ ወይኔ አረሰውም። እንግዲህ የወቻው ቡድን ሙሉን ኤፒሶድ አይታችሁት ከሆነ ማለት ነው ናሆሚት ሄኖክ አሰፋ ስለሚባል ልጅ ያወራችሁን ነገር ነው ያሳዩዋችሁ። ሁላችሁም እንግዲህ ሙሉ ቪዲዮን ካያችሁት ስለምን እንዳወራች አይታችኋል። እዛ ጋር እንግዲህ ሸሚዙን ቀዳድጄ መትቼው አልቅሶ ምናምን ስትል ነበረ። ሄኖክ አሰፋ እኔ ነኝ። የዛ ጊዜም ስቶሪውን አስታውሰዋለሁ። ከወንበር ላይ ተነስ ምናምን አለችኝ። አንስቼ አፈራርጬ በገላጋይ ነው ተገላገለ። እሷ ነች ወደ ቤት እያለቀሰች ሲቀጥል ደግሞ ማለት ነው እንደው በዚህ የተነሳ ዳይሬክተሩ ራሱ ማለት ነው ከትምህርት ቤት አባሮኝ ታግጄ ሌላ ትምህርት ቤት ሁላ ተመረያለሁ። እኔ ታሪክ ለምን ይዛባል ብዬ ነው በቃ ስታወራ ሸሚዝ ቁልፉ ተበጣጥሶ ምንም ጭራሽ ነው የሸሚዝ ቁልፍ ስቲል እስካሁንም አለ። አንድ ሸሚዝ ልብሱም አሁንም ለብሰዋለሁ። ሸሚዝ ቁልፍ ራሱ አልተበጠሰም። እኔ ነኝ ጠፍጠፍ ያባረርኳት። ዊ ኒድ ሪማች እያለ ሆኖታች አንተ መታለች ዳና አረጋ ልናገርኩ ነው የሆነ ነገር ሊያወራ ካፉ ሊያወጣ ነው። ይዩት ኧረ ተረጋጋ። ፋይናሊ ዩቲዩብ ኢትዮጵያ ውስጥ መክፈል አቁሟል ማለት ነው። በጣም የሚያስጠላ ነገር ነው። እዚህ ጋር እንደምትመለከቱት ማለት ነው በትክክል ይታያችኋል ብዬ ነው። በዚህ ወር ያገኘሁት አጠቃላይ ቪው ወደ 486,000 አካባቢ ቪው አግኝቻለሁ። $52 ነው የሰራሁት ማለት ነው። ሶ ነገር ግን ወደ 100 ፓውንድ የሚሆን ወደ አድሰንስ አካውንቴ ገብቶልኛል በትክክል። ነገር ግን ያ አይደለም ዋነኛ ቁም ነገሩ ማለት ነው። ምን መሰላችሁ? አድሰንስ ኢትዮጵያ ውስጥ መቁጠር አቁሟል። አድሰንስ ኤዲዎችን በኢትዮጵያ አካውንት ለተከፈቱ የአድሰንስ አካውንቶች ኤዲዎችን ማሳየት አቁሟል ማለት ነው። ይሄም 9 ቀን አልፎታል። እኔ ብዙ ጊዜ ተጠራጥሬ ነበር፣ ለኔ ብቻ መስሎኝ ነበር። ነገር ግን ይሄን ያህል የምጠይቀው ዩቲዩበር ጓደኛ የለኝምና በቁም ነገር አልጠየኩትም ነበር። ሰሞኑንም ኤግዛም
ስለነበርን እዚህ ላይ ፎከስ አላረኩም ነበር። ነገር ግን ስመለከተው ዋነኛውና አንደኛው ሜን ቻናል ከሚባሉት መካከል $52 ብቻ ነው የቆጠረው። ሶ ምንድነው መሰላችሁ አጠቃላይ አድሰንስ ኢትዮጵያ ውስጥ አቆሟል ማለት ነው። ሁለተኛ ደግሞ ክሪፕቶ ከረንሲ ላይ እገዳ እየወጣ ነው። የፒቱፒ አካውንታችን እየታገደ ነው ማለት ነው። ባጭሩ ማለት ነው እኔ እቺን ሀገር ጥለን ብንወጣ ሳይሻለን አይቀርም። የምር ወጣቶች ግን ብንነቃ ነው የሚሻለው ማለት ላከ። ይሄኛው ምንድነው አዲስ ሊከፍቱ ያሰቡ ዩቲዩብ ቻናሎች ናቸው። አይ ዶንት ቲንክ ኦልሬዲ ኤግዚስት የሚያደርግ በኢትዮጵያ ስልክ ቁጥር ሬጂስተር የተደረገ የዩቲዩብ አክሰስ አካውንት አፌክት የሚደረግ አይመስለኝም። ከዚህ በኋላ የሚከፈተው ወይም ደግሞ ከሆነ ጊዜ ጀምሮ ኮድ የቆመው አክቹሊ ምንድነው ጉግል ቨርቲፊኬሽን ኮድ ይልክ የለ ያው ዩቲዩብ ያላችሁ ሰዎች ነው በዛት የምታውቁት ኮድ ጉግል ቨርቲፊኬሽን የሚልክበት ቁጥር የኢትዮጵያ ሲሆን አሁን መላክ አቁመዋል። እሱ ኮድ እስከሌለህ ድረስ ደግሞ ሞኔታይዝ አድርጋ ገንዘብ መስራት አትችልም ነው። ሶ ኦልሬዲ ስታብሊሽድ የሆኑት ዩቲዩብ ቻናሎች በዚህ ይጎዳሉ ብዬ አላስብም። እኔ አሁን ባለኝ መረጃ ጀግኖት ነሻ ማህደር ጦርም በዚህ አፌክት እየሆነ አይደለም፣ ግን ስቲል ያሳዝናል እውነት ለመናገር ማለት ነው። ዩቲዩብ አዳዲስ ሰዎች ያው ሊኖራቸው የሚለው ቻናል ኦልሬዲ ኤግዚስት የሚያደርግ ቻናል መግዛት ነው ኦር ደግሞ ባላቸው የውጭ ሰዎች ምክንያት ማስቀጠል ይመስለኛል። ሶ ሪሊ ሳድ ሪሊ መንገድ እየፈለግን ካልሄድን በቀር እዚህ ሀገር ላይ መቼም ሰርተን እንለወጥ። ማርያምን እንደ በጣም ነው የሚያስጠላው። ተመልከቱ በቃ በጣም ነው የሚደብረው ነው። እስቲ ዛሬ የዚችን ሚስጥር እናያለን። የተረሙስ ነው አብራችሁን ነው። ሰላም እንዴት ነው? ሁሉ መልካም አለ። ይሄ ነገር ምንድነው? ሰበን አፕ ለስላሳ። አዎ ምን ማለት መሰለ አሁን ሰበን አፕ ቃል በቃል ዝም ብለን ታየ ነው ሰበን አፕ ነው አይደል? ሰባት አይደለ? እስቲ እንደዚህ ነው አልገባኝም። በርሶ የወጣ ከልጆቹ በርሶ ይወጣል? አይ ባኔ እንኳን ይወጣል የለም። እኔ ባናትየው ላይ ይወጣሉ፣ ልጆቹ ደግሞ በሷው ይወጣሉ። በሷው በእውነት ለኔክስት ዊክ ጄኔሬተር ትውልድ አጣጥመውና አጣጥለው ወደፊት እንዲማሩ እና ወደ ጎንም እንዲንሸራተቱ ፈልጋሉ። የሚመለጠው የተማረረ እንጂ የተማረ አይደለም። የተማረረ ነው እንጂ ምክንያቱም የተማረረ ያው ሁልጊዜ እንደዚህ ለብድር ሲል እንደ ድመት ጸጉር ብን እያለ ያልቃል። አዲስ አበባ ዩኒቨርሲቲ ውስጥ ነው የአማርኛ መምህር ነው። ከባለቤቴ ጋር አብረን ነው የምናድረው። ለኔክስት ዊክ ጄኔሬተር ተመችታኛለች። ሰላም እንዴት ነህ ብሮ? ሰላም ነው? እንዴት ነህ? የቲክቶክ ቪዲዮ እየሰራሁ ነው። አንተ ጠይቀኝ። እሺ ምን? እሺ የሳምንቱን ቀናት በእንግሊዘኛ እስኪ በልልኝ። ትላንት ነው ምን በእንግሊዘኛ የሳምንቱን ቀናት በኋላ ላይ ቀርጋለሁ እና አሁን እንትን ፉድ የለም። ኦ ማይ ፉድ የለም። ይሄን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። ሊሸና ነው። ቶሎ አርተ ወደ ስራ ተመለስ። እኔ እንደ ሌሎቹ ወታደር ይገለባበጣል ብዬ ስጠብቅ ቂጡን ይገለባበጣል። ጫካ የወረደ ፎቶ ለመነሳት ነው። ቦኮርምኔ ውስጥ እንደወጣ ማመን ነው ማትችሉት። ቦኮርምኔ ውስጥ እንደወጣ ማመን ነው ማትችሉት። አፍንጫዋ ውስጥ ነው የወጣው። ምን አባህን ሳገባህ አንተ ምን አባህ ሚሙን አበላሸው። እስኪ ይሄን ቪዲዮ እኔ የምልሽ ካሰች ምንድናት አንገትሽ ላይ እንዴ? ምንድነው? ምንድነው? ለምንድነው የሰማህ? ላንሳልሽ እኮ ነው። የሎ ሲያንሳህና ማን ሰማኛለ? እንደዛ ነው ነገሩ፣ እንደዛ ነው። በጣም በመላክ የተጀመረው ሰርግ በሚያስንቅ ሽምግልና የተቀናጠው በሀገር አሜሪካ ደግሞ በእንኳን ደህና መጣሽ ፕሮግራም ተቋጨ ስንል እንደገና ድግሱ መች ተጀመረና ብለው
በሌላ ሰርግ በይፋ ተጋብተናል በማለት ብቅ ያሉት የቀድሞዋ የኢቢኤስ ጋዜጠኛ ቃል ኪዳን ግርማና ባለቤቷ ጆሮን ጭው የሚያደርግ ዜና ሰምተናል። እኛም ወደ እናንተ እናደርሰው ዘንድ መጥተናል። ቪዲዮውን ላይክ እያደረጋችሁ አብራችሁን ቆይ። የሆነው ኑሮውን በሀገር አሜሪካ ያደረገውን ጋሻቸው ካሌብ ታዲዮስ በመባል የሚጠራው ወጣት ባለሀብት ከአሜሪካ ድረስ በመምጣት ከኢቢኤስ ማስኮብለል ችሎ ነበር። በቅርብ እንደምትሞሸርና ፍቅረኛ እንዳላት ያሳወቀችው የነበረ በዚሁ በኢቢኤስ ቴሌቪዥን በቀጥታ ስርጭት ፕሮግራም እየሰራች በነበረበት ወቅት ልደቷን በማስመልከት በስራ ባልደረቦቿ አማካኝነት እቅፍ አበባና ወርቅ ይበረከትላታል። እነሱም ይህ ስጦታ ከባልሽ የተላከ ነው ሲሏት የለም ማስተካከያ ያስፈልገዋል። ብዙ አቋረጥክ ቪዲዮ ይለኛል። እነዚህ ነው የሚለቀቀው። እንደኔ ደግሞ ይሄን ጃንክ ሄዶ መፈልግ ፍላጎት የለኝም። ሞስት ፕሮባብሊ ላይ አድናቂሽ ነኝ ከመቂ ጠጭልኝ ጭማቂ አትጨናነቂ ተጨናንቀሽም አታቂ ራስሽን ጠብቂ አሉ ከጅማ አንድ ገገማ ይልሻል ቴዲ አፍሮ አይቀርም ታስሮ የዘፋኝ ኩሩ ኤፍሬም ታምሮ ዘፈኑ የረቀቀ አስቴር አወቀ ዘፈኑ የነገሰ ጥላውን ገሰሰ ዘፈኑ ያረጀ መልካሙ ተበጀ የዘፋኝ ጨምላቃ ጥላዬ ጨዋቃ የሚባል ነበረ ከነስሙ ጨምላቃ የዘፋኝ ኩንስንስ ወይም ለከስከስ ፀሐይ ዮሐንስ ነው አይደበበ ተደባደበ አሁን ግን በጣም ደደበ ያሉት ነው። አበበ ተካ ጭቃ ቦካ እዛ አሜሪካ አበበ ተካ ሲያቦካ ሰለሞን ተካ ይለጥፋል። የዘፋኝ አንገሽጋሽ አረጋኝ ወራሽና ተፈራ ነጋሽ አረጋኝ ወራሽ ንባስ ነው ዘመድ የሚለውን ክር ሲሰራ ጎሚስታ ነበር የሚሰራው አረጋኝ ወራሽ የዘፋኝ አንገሽጋሽ ምን መሰለ ይሄ በዋልት ነው ማውራት ማቧለቱ ሁካታ ጩኸቱ በበዛበት ዓለም ምን አለ ጸጥታም በካሴት ቢታተም ይልሻል። የጠፋው ባርቤሪ ለሐሜተኛ ሰዎች የገጠሙት ነው። የጠፋው ባርቤሪ ጸጉር በጣም ሲያድግ ጫፉ ይቆረጣል፣ ጺምም ሲጨፈግግ በምላጭ ይላጫል። በከተማው ሞልቶ ጸጉር አሳማሪ ምን ነው ቆራጭ ጠፋ የምላስ ባርቤሪ ይልሻል። አንድ ነገር ልግጠምልሽ ደግሞ ሳያት ሳማት ስስማት ጉረሳት ቆረጣት መዋጣት ይለኛል እና ዋጥ ላርግሽና በውስጤ ላኑርሽ መውጫሽም ይደፈን ከሽንት ቤት ደርሰን ከውስጤ እንዳላጣሽ እንዳልጸዳዳሽ አልኳት። ማንን በርጫን ለበርጫ ነው ማንም ቢንጫጫ አይቀርም በርጫ ንከስ በባዶ አፍህ ከምትል ከሰከስ እያለኝ ነው። ጨርሼዋለሁ። ስንት አልበም ይወጣበታል ግጥም በአሁኑ ሰዓት ቲክቶከሮች ሸንሸን አድርገውት ልክ የኮንዶሚኒየም ሸንሸን እንደሚያከራዩት ማለት ነው። በጣም ብዙ አርት አልበም ይወጣዋል። ራሚውራን ዳራን ራቱን ጋኛኝ ያላንጎኛውኛ አይገባኝም እንግሊዘኛና በእንግሊዘኛ ፔሪድ ለሙሽሉ ካሰብኩ ሁልጊዜ በቃ ተማሪው ፔሪዱ ልክ ልሾልክ ስል መጣ ወራርጉኝ ስል ወይም ብዬ ተመልሼ አባይ ውሃ ሞልቶ ይፈሳል ቦይ ላቦይ ምነው ባልሜ ማጣር ደናይዳ ላሽሙ ስል ሎሚ በወረውር ደረቱን መታሁ ነው የሚለው አይደል? በእኛንገኛ ሚውራ ዳራን ራቱን ጋኛኝ ያላንጎኛውኛ ቡኛ ይሄ ሲተረጎም ሎሚ ወረወር ደረቱን መታሁት አወይ ኩላሊቱን ልቡን ባገኘሁት ፌስ እኮ ነው የእንትና የዶክሌ ፌስ ስትሬት። እስኪ ቪዲዮ ያው እስኪ ስልክ ዘርጋ ቃል አውጣ እንዲህ ትላለህ አንተ ስልክ ንገረው እንደዚህ ንገረው አንተ ስልክ እኔ ማዝን ቦታ አሁን ትሄዳለህ ወደል ጌጃ ረሱር ወደልኛ ተሰውይ አሁን ማዝበል መጋቢት 15 2008 አንዳንድ ጊዜ ዝንላለሁ እውነቴን ነው። ያንን ማኪና ኮድ 302750 የሆነ ኮድ 302750 ሲሪ ያርጌ ነው ግን እንዴት ነው የሆነው ማኪና ለእናትናኤል የሸጥኩበትን ቀሪ ወረቀትን አምጣልኝ ሳይኩሉ መዳር አይሆኑ ትዳር አለ አልኩኝ እኔ ሽፎ ብዛት በስመአብ አይወላድ በስመአብ ወልደ መንፈስ ቅዱስ አሐዱ አምላክ ግን አይታችሁት የሆነ ልጅ
ሶሪ ቱ ሴይ ዛት እኔ በዛ ፊት ሚዲያ ላይ ባትመጣ ወንድሜ 2.7 ሚሊዮን ፎሎወር ይቅርታ እየሰማኸኝ ከሆነ ያን ፊት ይዘህ ሚዲያ ላይ መምጣት የለብህም። ወላሂ ፈጣሪ ምስክሬ ነው። ፈጣሪ ምስክሬ ነው። ያንን ፊት ይዘህ ሚዲያ ላይ መምጣት በጣም ደፋር መሆንህን ነው የሚያሳየው። አልፈምስ ያለች ነፍስ ታውቃላችሁ? አልፈምስ ያለች ነፍስ አንዳንዴ እኮ አልፈምስ ስትል አንዳንድ ነፍሳት በጣም ስትጨነቅ ነው የምታዩት። ክሰሰኝ፣ በቃ ህግ ፊት አቅርበኝ፣ አድራሻ ይሄ ነው ምናምን ነው በቪዲዮ ተተላከልኝ። ቪዲዮ ሰርቶ በቃ እኔ አድራሻ ይሄ ነው ለምን አትከሰኝ? ግሬድ 5 ቡሊ የአምስተኛ ክፍል ቡሊ አየው። መልኩን እንኳን አያፍርም በመልኩ ሰውን አታክ የምታረግበት ማይንጂ። ይሄ እኮ የሆነ ቲኔጅ እነ ጃኒ ጆኒ ምናምን የሚባሉት የማታው ሰዎች ቢሉት የቲክቶኩ ችግር የለውም፣ ግን ይሄ 40 ዓመት ነው። የድምፃዊ አንዱዓለም ጎሳ ከእስር መልቀቅ ተከትለው የቀነኒ አባት ልጄን ለሁለተኛ ጊዜ እንደገደሏት ነው የምቆጥረው ሲሉም አደባባይ ብሶታቸውን አሰሙም። የአንዱዓለም ጠበቃ አቃቢ ሕግ ክስ መመስረት ስላልቻለ ነው አካልን ነጻ በማውጣት ክስ መስረትን የተለቀቀው ሲል መግለጫ ሰጥተዋል። ሴጋ መቺ ተባልኩ ልሳቅ ወይስ ልዘን ከሰው ፊት ተዋረድኩ በቃ አድንን ልበልህ ስድነ ተባልኩኝ ልጆች ያበላሸ ያ ሁሌ ሰው ክብር አጣሁት ባንድ ቀን ጠይቃሉ ይቅርታ ግልጽ በመሆኔን የህይወቴን ታሪክ ሳልዋሽ አሳይቼን ስማኝ ምናልባት ይህ ቪዲዮ ስለ ሴጋ አይደለም ምናልባትም ስቀህብኝ ይሆናል ስዘፍን ምን አይነት ጀዝባ ነው የማይሰማ ወሬ ስመከር ማይገባው ከባህል የወጣ ሲናገር ጋጠወጥ አመጣብን ጣጣ ሰው ምን ይለኛል ፋይናሊ አንድ መታች ከ30 ምናምን የጥቁር በግ ለምን እንደኛ ስነ ስርዓት አይዝም ነበር አየሄኔ ወንድም እኔ ላይ መሳቅ ትችላለህ ግን አንድ የማትክደው ሐቅ ቢኖር ምንም አልሰማህም እስኪ ልጠይቅህ ሰዎች ሰምተክ ህይወትክ የደረሰ ሴጋ መቺ ተባል ልሳቅ ወይስ ሰሞኑን ዝም ብሎ ጠቅላይ ሚኒስትር የመሆን ሐሳብ እና ምኞት እየተሰማኝ ነውና ለምን ብዙ ማረሚያ ውስጥ ያሉ እህት ወንድሞቻችን አሉና ትንንሽ ጥፋት አጥፍተው ወይም የተናገሩት ነገር ተመንዝሮባቸው የተፈረደባቸው ሰዎች አሉ እና ቲክቶክ የሚጠቀሙበትን እድል አመቻችቼላቸው ይቅርታ ቢጠይቁ ወይም የይቅርታ ቪዲዮ ቢሰሩና ምህረት ቢደረግላቸው እሱን ነገር ባመቻችላቸው ደስ ይለኛል። ምክንያቱም ይቅርታ ትልቅ ኃይል አለው። ያጠፋን ሰው ይቅር ማለት እኛ ሀገር በጣም ኖርማል የሆነ የመጣ ነገር ነውና ይህን እድል ተጠቃሚ የሚሆኑበትን ነገር ባመቻችላቸው ደስ ይለኛል። ማረሚያ ያሉትን ማለት ይቅር ብንል ችግር የለውም። ማንንም ሰው ያጠፋ በይቅርታ ቢታለፍ አሁን ላይ ነገም ብናጠፋ ደግሞ ይቅርታ የሚደረግልን ለኛ አንዳንድ ነገር ብንሰራ ከነሱ ቅድመ ራስ ይቅርታ ስትል ታየኝ። ያ እውነቱን ነው። የሆነ ሰው ዝና ስላለው በይቅርታ የሚታለፍ ከሆነ ምን አለን የሚሆነ ፓወር ኖሮኝ ዝና የሌላቸው ኖርማል ሰዎች ይቅርታ ብለው ትንሽ የሰሩትን ቢወጡ የሚል ጥሩ ሐሳብ ነው። እንደምፈምስ ልንገራችሁ ሌቦቹን በማስረጃ ደጋግሜ ነካቸዋለሁ። እንዲህ ስነካካቸው ይበሳጩና ይናደዳሉ። ከተናደዱ ሚዛናቸውን ያጣሉ። ሚዛናቸውን ሲያጡ ሚዛን ነበራቸው ከቀድሞውስ ነው ይሳናቸዋል። ያን ጊዜ ይሳደቡና ትላልቅ ፎሎወር ባላቸው እንትኖች ላይ ይፖስቱታል። ሲፖስቱት እነዛ ፎሎወሮች የሱ ፎሎወሮች ያያሉ። ይሄ ሰው ማን ነው ብለው እኔን ይፈልጋሉ። ሲፈልጉኝ እንደተባለው ሳልሆን እቀራለሁ። እዚሁ እኔን ፎሎ አድርገው ይቀራሉ። እንዲህ እየገፋፋው ከዚህ ሰፈር አባረራቸዋለሁ ማለት ነው። ሰሞኑንም ይሄንን እኮ ነው ያደረኩት። ደጋግሜ ነካካሁት። ስነካካው ተበሳጨ፣ ተናደደ፣ ሚዛኑን ሳተ፣ ማስተዋል ተሳነው፣ ተሳደበ። 2.4 ሚሊዮን ተከታይ ባለው በራሱ ፔጅ ላይ ስድቡን
ሲፖስተው ሰዎች አዩ፣ ወደ እኔ መጡ። በዚህ 4 ቀን ብቻ ከ6000 በላይ ፎሎወሮች ናቸው የጨመሩት። አረ ጨምረ ይሄው ፎሎ አድርጉት። ራሱን እንዲገል አደረኩት ማለት ይሄ አይደል? ከዚህ በላይ መፈመስ ታዲያ ምንድን ነው? ይህ የሰንዙ ህግ ይባላል። ሰንዙ ጠላቶችህ አርፈው እንዳይቀመጡ ነካካቸው፣ ሁል ጊዜ ነካካቸው ይላል። ከዛም በኋላ ይናደዳሉ። ሲናደዱ ሚዛን ይስታሉ። ሚዛን ሲስቱ ማስተዋል ይሳናቸዋል። ከዛን ጥንካሬህን እንደ ድክመት፣ ድክመትህን እንደ ጥንካሬ እንዲያዩ ታስገድዳቸዋለህ። በዚህ በተሳሳተ አካሄድ ሊወጉህ ይመጣሉ። ያን ጊዜ አመር ታረጋቸዋለህ ይላል አርት ኦፍ ዋር። ትርጉሙን ከፈለግ የጦርነት ጥበብ አንብብ፣ ይጠቅመሃል። መንሱር ያ ጋይዛሪ ቪዲዮ ይመስል ነበር። የቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ።